እንዘ ተሃቅፊዮ ለሕፃንኪ ማርያም ዘመነ ጽጌ ማርያም በቤተ ክርስቲያን አስተምህሮ በአገራችን በኢትዮጵያ የወቅቶች ሥርዓተ ዑደት መሠረት ከመስከረም 26 ቀን ጀምሮ እስከ ታኅሳስ 25 ቀን ድረስ ያለውን 90 ቀናት የሚያጠቃልለው ጊዜ ዘመነ መጸው ይባላል። መጸው ማለት ወርሃ ነፋስ ማለት ሲሆን ይኸውም መጸው ባጄ መጸው ጠወለገ ካለው የግዕዝ ግስ የተገኘ ነው። ዘመነ መጸው ከዘመነ ክረምት ቀጥሎ የሚብት ወይንም የሚገባ የልምላሜ የአበባ የፍሬ ወቅት ነው። በውስጡም 5 ንዑሳን ክፍሎችን የሚያካትት ሲሆን እነዚህም ዘመነ ጽጌ፣ ዘመነ አስተምህሮ፣ ዘመነ ስብከት፣ ዘመነ ብርሃንና ዘመነ ኖላዊ ናቸው። ከ5ቱ የዘመነ መጸው ክፍሎች መካከል የመጀመሪያው ክፍል መጸው ዘመነ ጽጌ ተብሎ የሚጠራ ሲሆን ይህም ከመስከረም 26 እስከ ህዳር 6 ቀን ድረስ ያሉትን 40 ቀናትን ያጠቃልላል። ጽጌ ቃሉ ጸገይ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም አበባ ማለት ነው። ዘመነ ጽጌ ደግሞ የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ማለት ነው። ይህ ወቅት እጽዋት በአበባ የሚያጌጡበት፣ ምድር በአበቦች ኅብረ ቀለማት የምታሸበርቅበት፣ ወንዞች ንጹሕ የሚሆኑበት፣ ጥሩ አየር የሚነፍስበት፣ አዕዋፍት በዝማሬ የሚደሰቱበት፣ እኛም የሰው ልጆች አሰርጎ ካለ ምድር በስነ ጽጌያት አቤቱ ምድርን በአበቦች ውበት አስጌጥሃት እያልን የዘመናት አስገኝና ባለቤት የሆነውን ልዑል እግዚአብሔርን የምናመሰግንበት፣ ከዚህም ባሻገር እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከገሊላ ወደ ግብፅ ምድር መሰደዷን የምናስብበት ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ የዘመኑ ንጉሥ ሄሮድስ ሥልጣኔን ይቀማኛል በሚል ቅናት ተነሳስቶ ጌታችንን ለማስገደል አሰበ። ያን ጊዜም ጌታችን በተአምራት መዳን ሲቻለው የትዕግሥት የትሕትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳኢነት በአረጋዊው ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብፅ ተሰዶ ሄሮድስ እስኪሞት ድረስ ቆይቷል። ሄሮድስም ጌታን ያገኘ መስሎት በቤተልሔምና በአውራጃዋ የሚገኙ 2 ዓመትና ከዚያ በታች የሆኑ 144,000 ሕፃናትን በግፍ አስፈጅቷል። በተአምረ ማርያምና በማኅሌተ ጽጌ ተጽፎ እንደምናገኘው ጌታችን በግብፅ ምድር በስደት ሳለ ብዙ ድንቅ ተአምራትን አድርጓል። ከእነዚህ መካከልም እናቱን እመቤታችንን የዘለፏትን ትዕማንንና ኮቲባ የሚባሉ ሴቶችን ከሰውነት ወደ ውሻነት መቀየሩ፣ ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንን ውሃ ክፉዎች እንዳይጠጡት መራራ ማድረጉ፣ ለችግረኞችና ለበሽተኞች ግን ጣፋጭ መጠጥና ፈዋሽ ጠበል ማድረጉ፣ የሄሮድስ ጭፍሮች ደርሰው ልጅሽን ሊገድሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረች ጊዜ እንደ ቀድሞው ደህና እንድትሆን ማድረጉ፣ እንደዚሁም የግብፅ ጣዖታትን ቀጥቅጦ ማጥፋቱ ተጠቃሾች ናቸው። የጌታችንና የእመቤታችን የስደት ወቅት በወርሃ ግንቦት ነው። ነገር ግን ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችንን በአበባ ጌታችንን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንተ ቤተ ክርስቲያን የስደቱን ጊዜ በዘመነ ጽጌ እንዲዘከር አድርገዋል። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናትና ይህ የእመቤታችንን አበባነትና የጌታችንን ፍሬነትም እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው ተገልጧል። በዘመነ ጽጌ በማኅሌትና በቅዳሴ ጊዜ የሚቀርቡ መዝሙራትና የሚሰጡ ትምህርቶችም
ይህንኑ ምስጢር የሚመለከቱ ናቸው። በዚህ ወቅት በሚገኙ ሰንበታትም ሊቃውንቱ ሌሊቱን ሙሉ ስለ እመቤታችን አበባነትና ስለ ጌታችን ፍሬነት የሚያትት ትምህርት የያዙትን ማኅሌተ ጽጌና ሰቆቃወ ድንግልን ከቅዱስ ያሬድ ዚቅ ጋር በማስማማት ሲዘምሩ ሲያሸበሽቡ ያድራሉ። ቅዳሴውም በአባ ሕርያቆስ የተደረሰውና ምስጢረ ሥጋዌን ምስጢረ ሥላሴንና ነገረ ማርያምን የሚተነትነው ቅዳሴ ማርያም ነው። ምንባባቱም ከዚሁ ጋር ተዛማጅነት ያላቸው ናቸው። በአጠቃላይ እመቤታችን በስደቷ የደረሰባትን መከራ በማስታወስ ዘመነ ጽጌን በፈቃዳቸው የሚጾሙ ካህናትና ምእመናን ብዙዎች ናቸው። ሆኖም ግን የጽጌ ጾም የፈቃድ ጾም እንጂ ከሰባቱ አጽዋማት ጋር የሚመደብ ስላልሆነ ጽጌን የማይጾሙ አባቶችን ካህናትንና ምእመናንን ልንነቅፋቸው አይገባም። አምላካችን በአበባ የሚመሰለውን ሰውነታችንን የጽድቅ ፍሬ ሳያፈራ በሞት እንዳይወስደን መልካም ፍቃዱ ይሁንልን። ንኢ 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 ማርያም ንኢ 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 ማርያም